ሳጥናችን አለ ለየት ያለ ዲዛይን እና ለየት ያለ ቀለም የተቀባ ነው። እንግዲህ እንደምታዩት ነው ውስጡን ፋርግ እንደቀባ ነው። እንደምታዩት ነው ውስጡ። ሰላም እንደናችሁ ውድ የቲክቶክ ቤተሰቦች፣ ዛሬ እንግዲህ የሚያማምሩ ስራዎችን ይዘላችሁ መጥተናል። እዚህ ጋር ጫማ መደርደሪያ ያለች ያው እንደምታዩት ናት። ፏይ ስራ ነው። ዲዛይኑ የምታምር እዚህ ጋር ካስመስከም ያለች እሱም እንደዚህ ተቀብቷል። ፋርግን ይህችን ትመስላለች። ጫማ መደርደሪያዋ ታምራለች። እዚህ ጋር ደግሞ ቲፕስታ እንዳለች ለሳሎናችን ድምቀት የምትሰጥረት ያለ ስራ ከ43 ኢንች በላይ መያዝ የምትችል ናት። ስለዚህ ጥንካሬ ያለው በጣም ያው ተቀምጥና ሳይለን እዚህ ጋር በራፎች አሉ። እሱንም ፋርግ እንደቀባ ነው። ያው እንደምታዩት ነው። እዚህ ጋር ደግሞ ጌጣጌጥ፣ መጽሐፍ፣ አበባ እንዲሁም የተለያዩ ለሳሎናችን የሚያማምሩ ጌጣጌጦች ማስቀመጫ ነው። እዚህ ጋር ደግሞ በብዙዎች ዘንድ የተወደደ ቁም ሳጥናችን አለ። ለየት ያለ ዲዛይን እና ለየት ያለ ቀለም የተቀባ ነው። እንግዲህ እንደምታዩት ነው ውስጡን ፋርግ እንደቀባ ነው። እንደምታዩት ነው ውስጡ ይሄን ይመስላል። ከውጭ አይተናነሰ እዚህ ጋር ሰፋ ያለ መዘርዘሪያ አለ። በጣም ነው የሚያምረው። እዚህ ስለመሳብ ያለ በስላጀር ጥርት ያለ ስራ መያዝ ምናምን የሌለው ስራ ማለት ነው። ይሄው ዲዛይኑን እዚህ ጋር በራሳችን ጨምረንበታል። ፋርጋችሁ ስሩልን ብሎ በጣም ውበትን ይታል። ባለቤቱ ራሱ ይሄን ቁም ሳጥን ያሱት በጣም ወዶታል። ሌላኛው ብር ይሄን ይመስላል። ያው ተለቅ ያለ ነገር ይይላችኋል ማለት ነው። እሱንም ፋርገን ቀብተነዋል። እዚህ ጋር ደግሞ ጫማ መደርደሪያ አለች። የምታምር ጫማ መደርደሪያ ጥርምጥና ያለች ፋርግ እንደዚህ ሰርተና ስለውስጧን እንደዚህ ፋርግን ቀብተና ከውስጧ አንድ አይነት እንድትሆን ማለት ነው። እዚህ ጋር መሳቢያ አለ፣ ካልሲ መያዣ፣ አንዳንድ ነገሮች ተረታ ግን ተሰናዳታ። ይህ ከተመቻችሁ ላይክ በፎሎ በማድረግ ታስተያየታችሁን ኮሜንት ላይ አሳውቁን። እንግዲህ አዲስ ከሆናችሁ ፎሎን በማድረግ አበረታቱን። የተመቻችሁ ካሉ ደውሉ፣ የትም ቦታ እናደርስላችኋለን። እናመሰግናለን።